ከእግዚአብሔር ክብር ጋራ እንዴት እንገናኛለን? ከእግዚአብሔር ክብር ጋራ ህብረት የምናረግበት የመጀመሪያው መንገድ አንደኛው ስለ እግዚአብሔር ክብር የተወሰነ ዕውቀት ሊኖረን ይገባል። ስለ እግዚአብሔር ክብር የተወሰነ ነገር የማና ከሆነ ከመንፈስ ቅዱስ ጋራ እንተላለፋለን፣ ከእግዚአብሔር ክብር ጋራ እንተላለፋለን። የማያውቁት ሀገር አይናፍቅም። ያልቀመሳችሁት የተወሰነ መረዳት በልባችሁ ከሌለ ስለ እግዚአብሔር ክብር ከእግዚአብሔር ክብር ጋራ ለመገናኘት ወይንም በእግዚአብሔር ክብር ለመጎብኘት እንፈተናለን። መጽሐፍ ቅዱሳችን በዮሐንስ ወንጌል ምዕራፍ 4 ላይ ስላለችው ሴትዮ ታስታውሳላችሁ። ጌታ ኢየሱስ እንደዚህ አላት፣ አወራት። እግዚአብሔር መንፈስ ነው፣ የሚመለከው በመንፈስና በእውነት ነው። በዚህ ተራራ የምትሰግዱበት ጊዜ ምን ይላል? ያበቃል ሲላት እንደዚህ አለችው፣ አትቸገር፣ ለዚህ መሲሁ አለ፣ የሚመጣ የሚነግረን አለ አለችው። መረዳት አላት፣ የተወሰነ መረዳት አላት፣ የተወሰነ ዕውቀት አላት። የሚመጣው መሲህ የሚያወራት ነገር አለ። ስለሚመጣው ክብር፣ ስለ መንፈስ ቅዱስ የሚሰገደው በመንፈስ እንደሆነ፣ የሚመለከው በመንፈስ እንደሆነ የሚነግራት መሲሁ እንደሚመጣ መረዳት አላት። ውስጧ አለ። አትቸገር አለችው። ለዚህ የሚመጣ እኮ መሲህ አለ አለችው። መጥቶ ይነግረኛል፣ ያወራኛል። አዎ በመጨረሻው ዘመን በመንፈስ ነው የሚመለከው፣ በመንፈስ ነው የሚሰገድለት አለች። አየ፣ ውስጧ ዕውቀት አለ። የሚመጣ ነገር እንዳለ ታውቃለች። ይገርማችኋል፣ የነቢያትን መጽሐፍ አታምንም፣ የነገስታትን መጽሐፍ አታምንም። ኦልሬዲ አዲስ ኪዳንም አልተጀመረም። ነገር ግን የምታውቀው የሕጉን መጽሐፍ ነው። ከሕጉ መጽሐፍ ወስዳ ነገረችው። መሲሁ ምን ይላል? እስኪ ይመጣል በለው አንዴ። ይመጣል እርሱ አለችው። ሁሉን ምን ይለናል? ይነግረናል አለችው። ስለ ክብሩ፣ ስለ እውነት የተወሰነ እርሾ ዕውቀት ያስፈልጋችኋል። በክብር ዝም ብላ አትጎበኝ፣ በክብር ዝም ብላ አትነካ። አንድ እንደ ማግኔት ሆኖ ውስጥ ተቀምጦ ሳክ የሚያደርግ የሚጎትት የሚስብ አንድ የተወሰነ ዕውቀት። እግዚአብሔርን ክብር አውቀን አንጨርሰው። ነገር ግን እርሾ የሆነ ዕውቀት ውስጣችሁ ሊቀመጥ ይገባል። ስለሚመጣው የሚያወራ ዝም ብለ ከክብር ጋር ልገናኝ ብለ ብትታገል አይሆን። ምን አለ ውስጣችሁ? አለ ውስጣችሁ ክብሩን በተመለከተ የተወሰነ መረዳት አለ። ሐልወቱን በተመለከተ የተወሰነ መረዳት አለ። የእግዚአብሔርን ክብር ለመገናኘት ከክብሩ ጋር ህብረት ለማድረግ ከፈለጋችሁ ስለ ክብሩ የተወሰነ ዕውቀት ሊኖራችሁ ይገባል ማለት ነው። ከዛ እንደዚህ አላት ኢየሱስ፣ እሱ እኔ ነኝ አላት። እማቀው አለችው፣ የሰማሁት አለችው፣ አታልፍም አለችው። ያ የምትይው ማን ነኝ? እኔ ነኝ አላት። አየ፣ ነገራት። ውስጧ ካለው ጋራ ውጪ ያለው ሲመሰክርላት እሱ ነብይ ነው አለች። ለመቀበል አብራ ለመቀጠል ጉዞ ለማድረግ ፈቃደኛ ሆነች። ክርስቲያኖች ስለ ክብር ሰባኪ ከዚህ አውርቶ አይሆንም። የተወሰነ መጽሐፍ ቅዱሳዊ መረዳት በውስጣችሁ ሊቀመጥ ይገባል። ያኔ ሲመጣ ከህልወቱ ጋራ ከመገናኘቱ ጋራ ከመንፈስ ቅዱስ ጋራ ህብረት ማድረግ ትችላል። አሊያም ትተላለፋላችሁ። አንተ በሌላ ትሄዳለህ፣ እሱ በሌላ። ትዝ ይላችኋል ጳውሎስ ቆሮንቶስ ቤተክርስቲያን አገልግሎ ወደ ኤፌሶን በመጣ ጊዜ የኤፌሶንን ደቀ መዛሙርት እንደዚህ አላቸው፣ ጌታን በተቀበላችሁ ጊዜ አላቸው መንፈስ ቅዱስ ደግሞ ተቀብላችኋል ወይ ሲል አልተቀበልንም፣ መንፈስ ቅዱስ የሚባል ነገር እንኳን እንዳለ ምን አንልም አናቅም አሉ። መረዳት የለም ውስጣቸው። እና በምን ተጠመቃችሁ? በዮሐንስ ጥምቀት ነው የተጠመቅነው። አይደለም አለ። የሚበልጥ እኮ አለ አለ። ነገራቸው። ውስጣቸው ምንም አልነበረም። ሳያቸው ጳውሎስ ይወጣሉ ይገባሉ፣ መደበኛ ጥሩ ጴንጤዎች ናቸው። ፕሮግራም የማይቀሩ ኖርማል ጸሎት የሚጸልዩ ኖርማል መንፈሳዊ ፕሮግራም አክቲቭ የሆኑ ነገር ግን ከሐልወቱ ጋር ከእግዚአብሔር ክብር ጋር ያልተነካኩ ናቸው። እኛ መንፈስ ቅዱስ የሚባል መኖሩን እንኳን ምን አንልም አናቅም አሉ። ወዲያው ጳውሎስ ያደረገው ይህን ነው። እጁን ጫነባቸው፣ በመንፈስ ቅዱስ ተሞሉ። ይሄ የእናንተ ቀን ዛሬ ክብር ያገኛችሁ።
ያስፈልጋል። አየ የማይፈልጉት ኖርማል ሆኖ የሚመላለሱት ዕውቀት ስላልነበራቸው ጥቂት መረዳት ያስፈልጋል ብራዘር። ለመንበርከክ የሚያስችል ለመናፈቅ የሚያስችል ምድር ሊያስረሳ የሚያስችል ሰማይ ሊያስናፍቅ የሚያስችል የተወሰነ ዕውቀት የተወሰነ መረዳት ከክብሩ ጋር ለማስጓዝ የሚያስችላችሁን ዕውቀት በልባችሁ ውስጥ ማሳደግ ዲቨሎፕ ማድረግ አለባችሁ። ለምን እንዳትተላለፉ። መምጣቱ እንደሆነ አይቀርም። አትተላለፍ ብራዘር። ትጎበኛለህ በክብር። ሃሌሉያ። ስለዚህ ምን ማለት ነው የእግዚአብሔር ክብር ማለት ምን ማለት ነው? የእግዚአብሔር ክብር ማለት ተብራርቶ የማያልቅ ታስቦ የማይደረስ ተጽፎ የማይጠለቅ በሰው አእምሮ ከመታወቅ በላይ የሆነ በሰው ልብ ከመታሰብ የጠለቀ የሰውን እምነት መንፈስ ሞራል ከፍ የሚያደርግ በየትኛውም ሰዓትና ወቅት ሊገለጥ የሚችል የእግዚአብሔር አብርሆት ማለት ነው። የእግዚአብሔር መገኘት የእግዚአብሔር መገለጥ ማለት ነው። የእግዚአብሔርን ክብር ማንም ሰው አውርቶ አልጨረሰው። በኋላ ላይ ትንሽ ነግራችኋለሁ። ማንም ሰው ተርኮ አላከተመም። የእግዚአብሔር ሐልወት የእግዚአብሔር መገኘት አስበን የማንደርስበት አብራርተን የማንጨርሰው በሰው ልብ ከመታሰብ በላይ ነው። በሰው አእምሮ ከዕውቀት ያለፈ ነው። የእግዚአብሔር መገኘት በመገለጥ ብቻ የሰውን እምነት መንፈስ ሞራል ከፍ የሚያደርግ ሲመጣ ካለህበት አትሞስፌር ሙሉ ለሙሉ ነው የሚያወጣ። ሲመጣ ካለህበት ሁኔታ ካለህበት ጥያቄ ሙሉ ለሙሉ ነው የሚያወጣ። ይሄ በጥቅሉ ማን ነው ካላችሁ እስኪ ጩሁና ጉባኤው አንዴ ኢየሱስ ይበል እስኪ። ኢየሱስ ነው። መጽሐፍ ቅዱሳችን በሐዋርያት ሥራ ምዕራፍ 7 ላይ ቁጥር 55 ላይ እንደዚህ ይላል። እስጢፋኖስ እንደዚህ ብሎ ገለጠው። የእግዚአብሔር ክብር የሆነው አለ በአብ ቀኝ ቆሞ አየሁት አለ። ማንን? ኢየሱስን። እርሱ የእግዚአብሔር ምንድነው? እስኪ ክብር በሉ አንዴ። ክብር ነው አለ። ቆሞ አየሁት አለ። ምን ማለት ነው? ሰዎች ድንጋይ አንስተው እየወረወሩበት ሊሞት እያለ ደክሞ ዝሎ ሳለ ነገር ግን ይገርማችኋል ክብር አየሁ አለ። ዛሬ ከሁኔታ በላይ የሚያዘልል የእግዚአብሔር ክብር ይገለጥላችሁ። እስኪ ከጎናችሁ ያለውን ጨብጡትና ወንድሜ በሉት አንዴ ንገሩ። የእግዚአብሔር ክብር በሉት ከሁኔታ በላይ ነው በሉት። ከከበበ በላይ ነው በሉት። ክብሩ ይምጣ እንጂ በሉት ዛሬ በሉት አንዴ አንተ በሉት እስኪ በንስር ክንፍ ትሄዳለህ በሉት። አዳዶስ አላቫናሞስ ያው የጴንጤ ወጉ ይሄ ነው ብራዘር። የጴንጤ ክብሩ ይሄ ነው። የጴንጤ ከፍታው ይሄ ነው። እስጢፋኖስ በድንጋይ እየወገሩት እየደበደቡት እየቆሰለ እንደዚህ ብሎ ይናገራል። የእግዚአብሔር ክብር የሆነውን አለ እርሱ ተብራርቶ የማያልቀውን ተሰብኮ የማያልቀውን በሐዋርያ ሲነገር የነበረውን በአብ ቀኝ ቆሞ አየሁት አለ። እየተመታ ክብር ያያል፣ እየደከመው ክብር ያያል። በህይወታችሁ እንደዚህ ልበላችሁ ከቻሌንጆቻችሁ በላይ ከፍ የሚያደርግ የእግዚአብሔር ክብር ዛሬ ማለዳ ይገለጥላችሁ። ከፍ አድርጉ እጃችሁን ልባርካችሁ ባካችሁ። ዓለምንና ምድርን የሚያስረሳ የእግዚአብሔር ክብር ዛሬ ይገለጥላችሁ። ጩና አሜን በለኛኔ። ድገምና አሜን በለኛኔ። ድገምና አሜን በለኛኔ። ይሄ ክብር ዛሬ ይገለጥላችሁ። አማኝ አለ ጮሆ አሜን ይበለኝ እስኪ። አንድ ሰው አለ ዛሬ እርግጠኛ ነኝ ነገሮችን ዘሎ ክብር የሚያይ ሰው አለ። ሁኔታዎችን ዘሎ ክብር የሚያይ ሰው አለ። ቻሌንጁን ዘሎ ክብር የሚያይ ሰው አለ። ፈተናውን ዘሎ ክብር የሚያይ ሰው አለ። የእግዚአብሔርን ክብር በአብ ቀኝ ቆሞ አየሁት አለ። አልቻለ ብራዘር እና ሲሉ ቀና አለና ከሚወግሩኝ ጋር ላውራም አለ። ከሱ ጋር ላውራ አለ። የሚያደርጉትን አያውቁምና ይቀርባላችሁ። ክብር ሲመጣበት ይገርማል። የጠላት እንቅስቃሴ ላንተ ተራ ነገር ይሄ አለማወቅ ነው ትላለህ። ዱላ አትፈልግም። የሚያደርጉትን ምን አይሉ ምን በላቸው እስቲ ክብር ሲመጣ በሉት አንዴ የምድሩን ጫና ትረሳዋለህ በሉት ዛሬ በሉት ንገሩት እስኪ
የእግዚአብሔር ክብር በሉት በእግዚአብሔር ምሕረት ውስጥ ይመራሃል በሉት በቸርነት ውስጥ ይመራሃል በሉት አማኝ ካለ አሜን ይበለኝ አሉ የሚያረጉትን ምን አይሉ አያውቁ ይሄ የእግዚአብሔር ክብር የተባለው ራሱ ማን ነው እሱ ማዳሳካት ኢየሱስ ነው በሉት ንገሩትን ዛሬ እኮ ይሄን ኢየሱስ በልባችሁ ከፍ ያደርገዋል ስለዚህ ይሄን ክብር ሲያወራ መጽሐፍ ቅዱሳችን ላይ ዕብራውያን ምዕራፍ 1 ቁጥር 3 ላይ ሄዳችሁ መመልከት ትችላላችሁ ስለዚህ ክብር በስፋት ነው የሚናገረው እኔ ነካሪገው ብቻ ነው የሚሄደው ለጸሎት ጊዜያችንን እንዳይወስድ እርሱ የክብሩ መንጸባረቅና የባህሪው ምሳሌ ነው ይላል ኢየሱስ የእግዚአብሔር ክብር ምንድነው አዳላፋና ቦስ ይኸውልህ ልንገርህ ኢየሱስ ሲመጣ አንተ ላይ ክብር ይንጸባረቅባል ሰምተኛል አልሰማኸኝም እኮ አንተ መዝለል የምትጀምረው ሲመጣብን ስለዚህ እርሱ አለ የክብሩ ነጸብራቅና የባህሪው ምንድነው ምሳሌ የእግዚአብሔር ባህሪ የተገለጠበት ክብር የተንጸባረቀበት ሰው ማየት እስኪሳነው ድረስ እስጢፋኖስ ላይ ማየት ትችላላችሁ የእስጢፋኖስ ፊት ምን ያደርግ ነበር ይላል እስኪ ያበራ በሉ አንዴ በጌታ በኢየሱስም ከሚንጸባረቅባችሁ ክብር የተነሳ የምታበራበት አመት ይሆንላል ይሄ ክብር ባንተ ነፍስ ላይ ይንጸባረቃል የክብሩ ነጸብራቅ ነው ከዚህ የተነሳ መጽሐፍ ስለሱ ሲናገር ምን ይላል አንድያ ልጁ ብቻ ተረከው ይላል አዳን እያንጸባረቀ ተረከው እያንጸባረቀ ተረከ አንዱ ብቻ መተረክና መስበክ ይለያያል መስበክ ለሰው የሚጠቅመው ከሱ ከፊል ወስደን እንዲድኑበት እንዲፈወሱበት እንዲያመልጡበት ከድቅድቅ ጨለማ እንዲወጡበት ማሳየት ማውራት ነው መተረክ ግን ስለሱ ሙሉ አይደንቲቲ ማን እንደሆነ ከየት እንደመጣ ወዴት እንደሚሄድ ምን እንደሆነ ሙሉ ኢንፎርሜሽን ምን ማድረግ ነው መስጠት ነው ማለት እና አንድያ ልጁ ብቻ ምን አደረገው ይላል ተረከው ይላል ስለዚህ በጣም የሚገርማችሁ ኢየሱስ በሞተበት ሰዓት ላይ የኤማውስ መንገደኞች ጉዞ ያደረጉ ይሄንን እውነት ተናገሩ ምንድነው የተከሰተው ብሎ ጠየቃቸው ራሱ ኢየሱስ ክርስቶስ በከተማው የሆነውን አታውቅም እንዴ አሉት አልሰማሁም አላቸው አላውቅም የሆነው ይሄ ነው አሉት በቃልም በተግባርም ብርቱ ስለሆነው አለ ይተርካል እሱ አያውራ ካወራ ተራኪ ነው አብን ያሳየን ሰማይን ያሳየን እርሱ ምን አረጉት ገደሉት በህይወታችሁ ውስጥ ኢየሱስ ካለ ሰማይ ይተረካል ስለዚህ የእግዚአብሔር ክብር ማን ነው እስኪ ኢየሱስ በለው አንዴ ኢየሱስ እርሱም በጋበዛችሁ ሰዓት የሱ የክብር ነጸብራቅ ጸዳል በእናንተ ላይ መታየት ይጀምራል የአብ የባህሪ ምሳሌ በእናንተ ላይ መገለጥ ይጀምራል በነገራችን ላይ ነግራችኋል የእግዚአብሔር ክብር ካገኛችሁ መልካችሁ ሰማይ ሆኖ ይቀራል የምታንጸባርቁት በንግግር በድርጊት በሐሳብ በውሎ በእንቅስቃሴያችሁ የነካችሁ ነው የሚሆነው ሰማይ የነካው ሰው እንደዛ ነው የሚሆነው የሱም ባህሪ ነጸብራቅ ነው የምትሆኑ እሺ ትንሽ ነው ክብሩ መጽሐፍ ቅዱሳችን መዝሙረኛው ዳዊት ምዕራፍ 90 ምዕራፍ 19 ላይ በጣም ደስ በሚል መልኩ ይናገራል ሰማያት አለ የእግዚአብሔርን ክብር ይናገራሉ ምድር አቀቷት እኮ አይችልም ፓስተሩ አይችልም የገባው ነው የሚናገረው ትንሽ ነብዩም አይቻልም ሰማያት ግን አለ የእግዚአብሔርን ክብር ምን ያደርጋሉ ይናገራሉ አለ ቀን ለሌሊት ሌሊትም ለቀን የእግዚአብሔርን ክብር ያስረዳሉ የጨለማው ኃይል መነሻ ምንጩን ይናገራሉ ሌሊትም እንደዛው ነው የሚያወራው የእግዚአብሔርን ክብር ያወራል ጁፒተር ያወራል ሳተርን ያወራል ፀሐይ ያወራል ጨረቃ ያወራል ከሰው ዕውቀት በላይ የሆነውን የሚያወሩት እነሱ ናቸው ማንንም ሰው ፀሐይን አብራርቶ የጨረሰ የለም ልክ እንደዛ ነው የእግዚአብሔር ክብር ያልከም ለዚህ ነው እንደዚህ የተናገረው ሰማያት የእግዚአብሔርን ክብር ምን ይላሉ ይናገራሉ ሲመሽ ክብሩን ይናገራል ሰው አላመሸውም ብራዘር ሰው አላጨለመውም ሲነጋ እሱ የእግዚአብሔርን ክብር ይናገራሉ ሰው አይደለም ያነጋው ሰው አቅም በላይ ነው ክብሩን ለመተረክ አስቸጋሪ ነው ይሞክራሉ ከሰው ዕውቀትና ከሰው መረዳት በላይ የሆነውን የሚያስረዳው ሰማይ ብቻ
ክብሩን ምን ያደርጋሉ? ይናገራሉ ይላል። ስሙኛውን ትንቢታዊ ድምጽ አለ። አዳውሳጂ ላፋኒ ዮሐንስ ወንጌል ምዕራፍ 2 ላይ ቁጥር 11 ላይ እንደዚህ ይላል፣ ኢየሱስም የመጀመሪያውን ክብሩን በቃና ዘገሊላ ገለጠ ይላል። እባካችሁ ሰው አለ ከጎናችሁ ዛሬ አዲስ ክብር ይገለጥብሃል በሉ። ለአንዳንዶቻችሁ ዛሬ አዲስ ነገር ይሆንላችሁ። የሰማይ ሰው ካለ አሜን ይበል። ዛሬ በሉት ከባድ ክብር ይገለጥልሃል። እግዚአብሔር ወደ ቤት ይገባል በሉ። ስለዚህ በሉት አንዴ ተዘጋጅ በሉት። አዎ ተዘጋጅ በሉልኛል። አይውልህ ኢየሱስ የመጀመሪያውን ክብር ነው የገለጠው። ዛሬ አንድ አዲስ መጀመሪያ ነገር ቤታችሁ ይሆናል። የእግዚአብሔር ክብር ይገለጣል። ታሪካችሁን ይሰራዋል። ስማኝ ትንቢት ነው። በመንፈሴ የተሞላሁትን ነው የምነግረው። ለአንዳንድ ሰዎች የሚሆነው እንደዚህ ነው። ዛሬ የመረራችሁ ነገር በኢየሱስ ስም ይጣፍጣል። ምን አረገ? በዚህ አውድ መሰረት የእግዚአብሔር ክብር ማለት ምን ማለት ነው? ኢየሱስ በቃና ዘገሊላ የመጀመሪያ ክብሩን ምን አረገ ይላል? ገለጠ ይላል። በዚህ አውድ መልክ ምን ማለት ነው? ይሄ ማለት ሰው ያልቻለውን መለኮት ሲያንቀሳቅሰው ማለት ነው። ከሰው እውቀት፣ ከሰው ኃይል፣ ከሰው ጥበብ በላይ የሆነ ነገር በሰማይ በመለኮት በክርስቶስ ሲነካ እስኪ ጩና አሜን በለይ። ዛሬ ሰው ነካክቶት ያልጣፈጠ ነገር ዛሬ ሰማይ ይነካዋል። እዚህ ቤት ሰው ካለ እጁን ከፍ ያርግልኝ። ትንቢት ልናገርባችሁ ነው። በሰው ተነካክቶ ያልጣፈጠ ነገር ዛሬ በኢየሱስም በሰማዩ በእግዚአብሔር እጅ ይነካል። እስኪ የኔ ይነካ የሚል እልል ይበል፣ አሜን ይበል አንዴ። ሕይወቴ ንካው የሚል፣ ቤቴ ንካው የሚል፣ ቤተሰቤ ንካው የሚል አማኝ ካለ አሜን ይበለኛ አንዴ። ው የመጀመሪያ ክብሩን ገለጠ። ኢየሱስ ክብሩን ሊገልጥ ይመጣል። አንዳንድ ወደ አንተ እየመጣ ነው። አሜን በል እስኪ። የእግዚአብሔር ክብር በአንተ ሕይወት ላይ ይገለጣል። በትዳር ላይ ይገለጣል። በቤተሰብ ላይ ይገለጣል። በአገልግሎት ላይ ይገለጣል። እስኪ ሰው ጮሆ አሜን ይበለኛል። የሆነ መጋኛ መንፈስ አለ ዛሬ ከቤታችሁ በኢየሱስም ይመታል። እጁን የያዘ አውሬ የተወጋ የሆነ ክብር በቤት ላይ ይገለጣል። በዚህ አውድ መሰረት ሱፐርናቹራል ፓወር፣ አንሊሚትድ የሆነ ፓወር፣ ያልተጠበቀ የእግዚአብሔር ኃይል፣ ወሰን ገደብ የሌለው ኃይል፣ ከእውቀት በላይ የሆነ ኃይል መጣ። እንደዚህ ያለው የመጀመሪያውን ታምር ሲገልጥ ኢየሱስ እንደዚህ አለ፣ ጋኖቹን ውሃ ሙሏቸው አለ። አረ ውሃ እኮ አይደለም የተፈለገው ወይን ነው አለ። ግድ የለህም ሙላው አለ። ግድ የለም እና ክብሬን እገልጥበታለሁ። እስኪ ጩና አሜን በለኛን። የሆነ ሰው ጉዳይ ላይ የእግዚአብሔር ክብር ይገለጣል። የሆነ ሰው ጎዶሎ ላይ የእግዚአብሔር ክብር ይገለጣል። መጽሐፉ ነው የሚለው፣ እኔ አይደለሁም ብራዘር። ኢየሱስ በቃና ዘገሊላ የመጀመሪያውን ክብር ምን አደረገ? ገለጠ። እስኪ ጩና ገለጠ በላ እንዴ። ገለጠ። ከዛስ ውሃው ወደ ወይን ምን ሆነ? ተቀየረ።